ዛሬ እንግዲህ ብሎጋችንን የምናበቃበት ቀን ነው። ያው እንዳልኳችሁ የአንድ ሳምንት ቻሌንጅ ነበር የያዝኩት። ያው አንድ ሳምንቱ እኔ ቀጠሮውን እንደያዝኩት ከሆነ አንድ ሳምንቱ አልቋል እና እናንተ ቀጥሉ የምትሉ ከሆነ እቀጥላለሁ እና ዛሬ አብቅቷል። እና ሌላ የምለው ነገር ቢኖር just do it now። በቃ ምንም ነገር ቢሆን አሰባችሁ አይደል? በቃ አድርጉት። ሁሉም ነገር የሚገኘው በማድረግ ውስጥ ነው እና ያሰባችሁትን ነገር ብታረጉም ጊዜው መሄዱን አያቆምም፣ ባታረጉም ጊዜው ይሄዳል። እና ደግሞ ሰው ያወራብኛል ብላችሁ ስትፈሩ እሱ ሰውዬ አንተ የምታረገው አረጋለሁ ብሎ ያሰብከው ነገር የሚጠቅምህ ቢሆንም አንተ ነው የምትጠቀመው፣ የሚጎዳ ቢሆንም አንተ ነው የምትጎዳው። በቃ እሱ ሰውዬ አወራ አላወራ ምንም አያገባህም፣ ምንም አያገባሽም። በቃ ያውሩ፣ ከፈለጉ ያውሩ፣ ምን አገባህ አንተ። በቃ ማድረግ ውስጥ ነው ሁሉንም ለውጥ የምታገኘው። በቃ አድርገው ያሰብከውን ነገር። በኋላ አንተ ያሰብከውን ነገር ሌላ ሰው ሲያደርግ ታገኛለህ። አላረግም ብለህ ዝም የምትል ከሆነ እኔ አሁን አንተ ያው ብዙ እንትን አላልክም ምናምን ልትለኝ ትችላለህ። እኔ ያሰብኳቸውን ሁለት ነገር በዚች በቃ ባጋጠመኝ ሞመንት ሁለት ነገር አስቤ ሁለቱንም ነገር ሌላ ሰው ሲያደርግ አይቻለሁ፣ አጋጥሞኛል። እኔ በቃ ፍርሃት ውስጥ በመግባቴና ባለማረጌ ውስጥ ሌላ ሰው እኔ ያሰብኩትን ነገር ቀድሞ አድርጎብኛል። በቃ ፈጣሪ ነው አንተ አሁን ልታረግ ያሰብከውን ነገር የላከልህ ፈጣሪ ነው። በቃ ማድረግ ውስጥ ነው ሁሉንም ነገር የምታገኘው። አሁን ምንም የሚያመጣው ማንም ምንም የሚያመጣው ነገር ዛሬ እንደውም በጣም ብዙ ሰው ነው ያለው፣ ግን እኔ ምን አገባኝ? እኔ ምንም አያገባኝ። እና ሁሉንም ነገር ስታረገው ነው ለውጡን የምታገኘው። ምኑም መጥፎም ጥሩም የሚመጣው ስታረገው ነው። ያውን የመጀመሪያ ቀኑንና የዛሬውን ብታወዳደረው ለውጥ አለው። ለምን ለውጥ ማይኖረው? በቃ የሆነ ምሳሌ የሆነ የሰማሁት ነገር አለ። ምንም ይሁን ጎማ ኦር ምናምን መኪና እንውሰድና ወይ ጋሪ እንውሰድ። መጀመሪያ ስትገፋው በጣም ይከብዳል፣ በጣም ከባድም ነው። ግን ስትገፋው እየተንቀሳቀሰ ሲሄድ ከዛ በኋላ አቅምህን ራሱ አይጠይቅም። ገፍተ ከዛ በኋላ ስትለቃው መሄድ ይጀምራል ማለት ነው። ያንተን አቅም አይፈልግም ስታረገው ማለት ነው። እንደዛ ስለሆነ በቃ ግፋው። just do it now። በቃ በማድረግ ውስጥ ነው ሁሉንም ነገር የምታገኘው። ምንም አያመጣም። በዚህ ደግሞ መቼ ምንም አይሰማኝ። በቃ ትክክለኛ ነገር ስለሆነ ናይክ ጫማ ሁሌ ታረጋለህ፣ ግን ናይክ ጫማ ላይ just do it now የሚል ጽሑፍ እንዳለ እስካሁን ማንም ማያውቅ እና ደግሞ የናይክ አርማው ራሱ የሆነ ትርጉም አለው። ራይቱ ዝም ብሎ ራይት አይደለም። እና እንደዛ ነው ሁሉንም ነገር የምታገኘው በማድረግ ውስጥ ነው። እና ማንም ሰው የሚያውቀው መንግስት ሰራተኛ ሆኖ እየተከፈለው መኖር። የመንግስት ሰራተኛ ሆኜ መጃጃል አልፈልግም እና ህይወቴንም ዝም ብዬ በአሉባልታ ነገር ውስጥ ማሳለፍ አልፈልግም፣ ማሳለፍም የለብኝም። እና እንደዛ ነው በቃ ሁሉንም ነገር የምታገኙት በማድረግ ውስጥ ነው። እኔ አሁን ማውቃቸውንም ሰዎች አገኛለሁ። በቃ ምንም አይሰማኝም። የሆነ ጊዜ ላይ በቃ አውቶማቲክ የሆነ ቦታ ላይ ራሳችሁን ታገኛላችሁ። እዚህ ጋር ይጨልማል። አውቶማቲክ የሆነ ነገር ላይ ስታገኙት እሱ ነገር ሌላ ነገር ሆኖ አይደለም። በቃ ስታረጉት እሱ ነገር የሆነ ኖርማል የሆነባቸዋል። አሁን ድሮ አውቃለሁ የሆነ ጊዜ አስታውሳለሁ 12 ክፍል እያለ ፕሬዘንቴሽን አለ ወጥተህ አውራ ምናምን ተባልኩኝ። ግዴታ ነው። እዛ ፕሬዘንት ሳደርግ ራሴን አስታውሳለሁ።
ላብ በላብ ጂም ቤት ራሱ እንደዛ ገብቼ እስካሁን ላብ ወጥቶኛ ያለ እጄ ይንቀጠቀጣል፣ ድምጼ ይንቀጠቀጣል። ማይንቀጠቀጥ ነገር የለም። ላብ በላብ እጄ፣ ጫማዬ ውስጥ ካልሲ እንዳለ ውሃ በውሃ ሆኖ አይቻለሁ። ግን ተማሪዎች ምንም አላሉኝም። አዩኝ። ማንም ሰው ማንም ኖቲስ አያደርገኝም። አንተ ሰው ሁሉ እኔን ነው የሚያየው፣ ወይኔ ሰው ሁሉ እኔን ነው የኔን ቪዲዮ ሰው አይቶ ሁሉም እኔን ያወሩኛል ምናምን ትላለህ። ማንም አንድም ሰው ኖቲስ አያደርገህም። በቃ ማንም አያስተውልህም። አንተ እዚህ ቁጭ ብለህ ወይኔ እኔን እንትን ይሉኛል ምናምን ትላለህ። ማንም ለአንድ ደቂቃ ራሱ አያስቡ። እንዳዩ ስክሮል ሲያደርጉ ይረሱሃል። በቃ አንተ ጭንቅ ዝም ብሎ ሜዳ ላይ ቀረ። አሁን እኔን ማንም ሰው ሰራ ብሎ አንድ ደቂቃውን ወይ ያያል ወይ ስክሮል ያደርገዋል። ማንም እኔን ሲያወራ እንትን አይልም። ሰው ቢያየኝም ቢያወራ ራሱ ምን ያመጣል? ምንም አያመጣም። እና እንደዛ ነውና ሁሉንም ነገር የምታገኘው ስታደርገው ነው። ሶ just do it now። ያ የዛሬ ብሎጋችን በሳውንድ ነው። እኔም በጣም ደስ ብሎኛል። እና ብዙ ሰውም አለ በጊዜ ነው የወጣሁት ምናምን ነገር ነው። ደስ ይላል። አሁን ያለሁበትን ቦታ እንትን ላሳይህም እችላለሁ እንደዚህ ዞሬ ማለት ነው። ብዙ ሰው ሊያየኝ ይችላል። ቢያየኝስ ምን ያመጣል? ምንም አያመጣም። ሶ ይሄን ይመስላል። ቻው